ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች፣ ዛሬም እንግዲህ በሌላ የመኖሪያ አፓርትመንት መረጃ መተናል ማለት ነው። ከዚህ በፊት እዚህኛው ሳይት ላይ ቪዲዮ ሰርተን ነበረ። ግንባታው 70% የደረሰ አፓርትመንት ቤቶች ለሽያጭ እንዳወጣን እና ደግሞ ባለ 3 መኝታ 160 ካሬውን አሳይተናችሁ ነበር። በአንዳንዶቻችሁ ጥያቄ መሰረት እንግዲህ ባለ 2 መኝታዎቹን ሌሎቹን የካሬ አማራጮች አነስተኛ የካሬ አማራጮች በዚሁ ልናሳያችሁ ነው ማለት ነው። እንግዲህ ይህ ሳይት የሚገኘው ያው ለማስታወስ ያህል ሴሚስ ሚካኤል የተባበሩት አደባባይ ጋር አዲስ ኮንቬንሽን ሴንተር ከሚገኘው ጀርባ ነው ማለት ነው። በጣም ቆንጆ ቦታ ላይ ነው የሚገኘው። ቆንጆ የሆነ እይታ አለው። ለመኖሪያም ሆነ ለኢንቨስትመንት ቆንጆ እና የተሻለ ቦታ የሚባል ነው ማለት ነው። እንግዲህ እዚህ ሳይት ላይ ከ2% እስከ 15% ድረስ የሚደርስ ቅናሽ አዘጋጅተን እየጠበቅናችሁ ነው። ይህም ማለት እንዳከፋፈላችሁ ማለትም 15% ስትከፍሉ በካሬ 87,500 የነበረው 100% ስትከፍሉ ደግሞ በካሬ 74,375 ብር ይሆናል ማለት ነው። ይህም እንግዲህ ለምትከፍሉት ክፍያ 15% ድረስ ቅናሽ አዘጋጅተን እየጠበቅናችሁ ነው ማለት ነው። ይህ ቤት እንግዲህ ለ10 ቤቶች የወጣ ቅናሽ ነው። አሁን ላይ ያው የተወሰኑ አፓርትመንት ቤቶችን በዚህ አይነት ዋጋ አሰራር ነው ማለት ነው የምንሸጠው። እንግዲህ ዛሬ አሁን የምገኝበት 93 ካሬ ባለ 2 መኝታው ነው ማለት ነው። እንግዲህ ይሄ ነው አፓርትመንት ቤቱ የሚሆነው። እንደገባን ሰፊ የሆነ ሳሎን እናገኛለን። እንግዲህ ይህን ሳሎን በዚህ በኩል የሊቪንግ ሩማችን ወይም ደግሞ ለሶፋ እና ለቲቪ ማስቀመጫ የሚሆነን ቆንጆ የሆነ ሰፋ ያለ ስፔስ ይኖረናል ማለት ነው። ቤቱ 4 ማዕዘን አቀማመጥ ስለሆነ ለዕቃ አቀማመጥ ምቹ ነው የሚሆነው። በተጨማሪም ደግሞ እዚህ ጋር ኦፕን ኪችን ይኖረናል። ኦፕን ኪችን ይሄኛው ቦታ ለኦፕን ኪችን የምንጠቀመው ቦታ ነው ማለት ነው። በተፈጥሮ መንገድ ቬንቲሌሽን ይኖረዋል። ኤር ሳከር መግጠም አይጠበቅባችሁ፣ አየር ይኖረዋል ማለት ነው። እዚህ ጋር ኦፕን ኪችን ሆኖ የሚሆነው እስከዚህ ድረስ የሚሆነው የኪችን ካቢኔቱ የሚገጠምበት ቦታ ነው ማለት ነው የሚሆነው። እንግዲህ ይህንን ስፔስ ደግሞ ለዳይኒንግ ልንጠቀመው የምንችለው አይነት ስፔስ ነው። ያው ይህንን ነገር ሙሉ መረጃው ሳይቱ ላይ ስትመጡ በደንብ የምታዩት ይሆናል ማለት ነው። እንግዲህ ቆንጆ የሆነ ባልከኒ ደግሞ እዚህ ጋር ይኖረናል። ከዚህ ጋር ቆመን የምናየው እንግዲህ አዲስ ኢንተርናሽናል ኮንቬንሽን ሴንተር ማለት ነው። ይሄኛው ነው የሚሆነው ፊት ለፊት ላይ የሚገኘው። እንግዲህ ይሄ ሰፈር በጣም ለየት ያለ ነው። ከመንገድ 100 ሜትር እንኳን የሚገባ አይደለም፣ ወደ 50 ሜትር አካባቢ ነው ከመንገድ የሚገባው። እንግዲህ አፓርትመንት ቤቶች በደንብ እየተሰራበት ያለ አካባቢ ነው ማለት ነው። እንግዲህ የሳይቱም ጥሩ እንቅስቃሴ ላይ ነው ማለት ነው የሚገኘው። ሌሎቹን ደግሞ ተጨማሪ ክፍሎችን እንያቸው። እዚህ ጋር ያው እንደ ትራዲሽናል ኪችን ወይም ደግሞ ያው እንደ ስቶር ልንጠቀመው የምንችለው ኦፕን ኪችን የሚበቃችሁ ከሆነ እንደ ስቶር ልንጠቀመው፣ አሊያም ደግሞ እንደ ትራዲሽናል ኪችን ልንጠቀመው የምንችለው ቦታ ነው ማለት ነው። በጣም ቆንጆ ስፔስ ነው። ያው ቆንጆ ስፋት አለው። የልጆች መኝታ ቤት አንደኛው የልጆች መኝታ ቤት ይሄኛው ነው ማለት ነው። ቆንጆ ስፋት አለው። የፀሐይ ብርሃን በደንብ ያገኛል። ይሄ ቤት በሁሉም ክፍሎች የፀሐይ ብርሃንና አየር በደንብ ያገኘው። ይሄኛው ኮመን ባዝሩም ነው። የጋራ መታጠቢያ እንግዳ ከመጣብን እና ደግሞ ይሄኛው መኝታ ቤት የሚኖር ሰው ይሄኛው ባዝሩም ሊጠቀም ይችላል ማለት ነው። ያው 2 ሻወር ሲንክ አለው። ይሄ በአጠቃላይ እዚህ ቤት ቆንጆ እንደውም የተባለ ፊቸሩ ማስተር ቤድሩም ነው። ማስተር ቤድሩም በጣም ሰፊ ነው። ክሎሴታችን ከዚህኛው ጥግ እንግዲህ እስከ እዚህኛው ድረስ ሊገጠም ይችላል ማለት ነው። ክሎሴት ወይም ቁም ሳጥናችን እስከዚህ ድረስ ሊገጠም ይችላል። አልጋ እስከ 2 ሜትር አልጋ ድረስ በደንብ አድርጎ ሊይዝልን ይችላል ማለት ነው። በተጨማሪም የራሱ የሆነ ማስተር ባዝሩም አለው። ማስተር ባዝሩም እንግዲህ አቀማመጥ ምቹ ነው ማለት ነው። ማስተር ባዝሩም ይሄ ነው የሚሆነው። እንግዲህ ይሄ ቤት እንዳልኳችሁ 93 ካሬ ላይ ያረፈ ነው። በካሬ በ87,500 እንዲሁም ደግሞ 30% የምትከፍሉ ከሆነ በ85,500 እያለ እስከ 100% በምትከፍሉበት ክፍያ እስከ 74,375 ድረስ ይወርዳል ማለት ነው። እንግዲህ የአፓርትመንት ቤት ለ10 ቤቶች የወጣ ቅናሽ እንደሆነ ቅድም በቪዲዮ ላይ ገልጬዋለሁ ማለት ነው። እንግዲህ ይህን ቤት በአካል መታችሁ ለመጎብኘት እንዲሁም ደግሞ ለመግዛት በ0911 10 35 62 ይደውሉልን። አሊያም ደግሞ ቴሌግራም ላይ ዋትስአፕ ላይም በዚህ ቁጥር ልታገኙ ትችላላችሁ። የቴሌግራም ዩዘር ኔም ላይ ያስቀምጥላችኋለሁ። አመሰግናለሁ።